ካሉት ወጣት ድምጻውያን ያንተን ስራ ተጫውቶ ምንም እንኳን ለግጥምና ዜማ ሰዎቹ ገንዘብ ቢከፍልም ሁሉ ጊዜ ለጌታቸው ካሳ የሆነ ነገር ማድረግ ፈልጋለሁ የሚል ተወዳጅ ድምጻዊ ቆሟል እዛ ጋርና አጨብጭቡለት እንዲገባ ሰርፕራይዝ ሚካኤል በላይነህ እስኪ አረፍ በል ለሚኪ በላይነህ ባካችሁ ያኛው ትውልድና ይሄኛው ትውልድ ሚኪ ላንተ ትልቁ ሮል ሞዴል እንደ ተምሳሌትም ታያለ በጣም ከምትወዳቸው ድምጻያኖች መካከል አንዱ ጌቾ እውነት ውሸት በጣም አይደለ አዎ ጌታቸው ጋሽ ጌታቸው በየትኛው እንደምጠራው ባላውቅም ጌቾን በጣም ተወዷል በጣም ለዚህም ነው ጌቾ አለቀስክ እንዴ existing ምን ይል ነገር I believe God thank you all right እና በአጋጣሚ ኪቦርድ እንደሚወድ በፊትም ሲያወራ ሰማ ነበርና እንደው ይሄንን ሐሳቡን ቢሳካለት የሚል ምኞት ነበረኝ እና አንተም ነገሩን አቀነባበርከው ከምንም በላይ ደግሞ የሁል ጊዜ አጋዣችን ቢጂአይ ኢትዮጵያ ይሄንን ነገር እውን እንድናረግ ገንዘቡን ስለረዳን እንዲሁም ትንሽ ለኪስ የሚሆንም ስለተረፈን በዚህ አጋጣሚ ቢጂአይ ኢትዮጵያ እንድታመሰግን ይሄ ኪቦርድ የመጨረሻው የያማሃ የዚህ ሲሪስ ሞዴል ነው PSR S970 ይላል በጣም ጥሩ ነው ድምጽህን መቅዳት ይችላል ማይክሮፎን አስገብተህ ድምጽህን የምትፈልገውን ዜማ መስራት ይችላል ብዙ ሪትም አለው ከዚህ በኋላ አዲስ አልበም እንጠብቃለን ከጌቾ ጋር existing ካል አመሰግናለሁ እንደው ያ ትውልድና ይሄ ትውልድ እንግዲህ ሚካኤል በላይነህ እንዴት ነው ሁለቱ አልበም እንዴት ነበር የሚኪ ሲያልፈማው አዲስ ኪቦርድ አግኝተሃል ምን እንጠብቅ ኦኬ ምን መሰለህ እንግዲህ አሁን ቅድም ነግሬሃለሁ እንደዚህ አባ የሚለውን እሞክራለሁ በዚህ ካልሆነ ለጄኔሬሽን ሰጠዋለሁ ወይም ደግሞ ለሚካኤል ሰጠዋለሁ በእርግጥ ለሚካኤል ሰጠዋለሁ በዚህ የመጨረሻው ስራ ይቀረጻል ማለት ሳይሆን ብዙ ኢንስፓየር ያደርጋል እኔም ዜማዎችን ብዙ የምሰራው በእንደዚህ አይነት ኪቦርድ ነው እንደውም ይሄኛው በጣም ሌተስት ነው አዲስ አልበም መቼ እንጠብቅ ሚኪ ከባድ ጥያቄ እኔም ናፍቆኛል እውነቱን ለመናገር እንደው ይታወቃል በጊዜ በዚህ ዓመት መጨረሻ ሚካኤል በላይነህ አዲስ አልበሙ ነው በጋራ የመስራት ሐሳብ የላችሁም ምክንያቱም አሁን ውጪ ብትሄድ የአዲሱ ትውልድ ከቀድሞ ትውልድ ጋር አብሮ የመስራት ነገር አላቸው እኛ ሀገር ግን ይሄ ብዙ የለምና እንዴት ነው ግንባር የመፍጠር ሐሳብ አይሞከርም ከኤክስፕረስ ባንድ ጋር ሆነን አንድ ስቴጅ ላይ እኮ ሳይሳሳለውን ዘፈን ነው አብራችሁ ሰርታችሁ አዎ በቪላ ቨርዴ እና በጣም ደስ የሚል ቅንጅት ነበረ እንደ ብዙ ጊዜ አንድ ፕሮግራም ሲጠቃለል ያንተ አንድ ዘፈን አትቀርም በድምጽ አስታውሰኝ እስኪ መሄዴ ነው እኔ መሰናበቴ ነው መሄዴ ነው እኔ መሰናበቴ ነው በሉ ደህና ኩኑ አመሰግናለሁ ስለነበረን ቆይታ እኛም እናንተን እናመሰግናለን